አደከምሽኝ እኮ እሱን ፍለጋ እነሱን ከመሰለ የኛ ልዩነት ምን ላይ ነው? አርቲስት ሞዴል ነው ኢሙን አሳድጎ መድረክ ላይ አይወጣ። ኢቭን አገር ልብሱ ራሱ የሚገርመኝ ነገር አስታውሳለሁ እኔ ጫማሽ ራሱ በአገር በጥለቱ የተሰራ ብንኖርም ብንሞትም ታሪካችን አንድ ቀን ስልጣን ቢሰጠኝ ይጠሉኝ ነገ ያመሰግኑኛል። እነሱ ሲደርሱበት አንተ እነጥለላ ከበደነት እያስናቁ ነው ምንሽ አርግዬ መጣች ተብለው ዋጥ እንደሚያደርጉት ያውቃል። ስለ ቀዳዳ ሱሪ ስለጠየቅሽኝ ከእናንተ ጀምራለሁ። እኔ አንቺ የተቀደደ ሱሪ የለበሰ ባል ይዘሽ ብትሄጂ አታፍሪ? አንቺ ልጠይቅሽ ያሳፍራል። ሰዓታቸውን አክብረው 6 ሰዓት ላይ ለብሰው ቂጥ ብለው ቁጭ ነው ያውንም አልባሳቱንም አሰልጣኝ ከተወዛዋዥ ቲያትር እስከሚሰራ ያቆየን ብሔራዊ ቲያትር ክፍትና በአማረ ቀሚስ አንቺ ምን ቆንጆ ኑሪልኝ ደውልልኝ ወይ ማሚዬ ስታምሪ አልበሽሽ ምን ብዬ ጨርሼ ከመጣሁ በኋላ ሳይሽ ደግሞ እዚህ ጋር በጣም አማሽብኝ። አመሰግናለሁ። ደግሞ ስወደው ቀሚሱ በጣም ነው የምወደው። አደከምሽኝ እኮ እሱን ፍለጋ ማሚ ጌጡን ፍለጋ። አዎ አንቺ ደግሞ ልብሱን ከጌጡ ጋር አንድ አይነት ማች ካላረች በቃ ደስታይም አልወድ ደስታይም። አሁን ይኸው ቀለበቱ ጠፍቷል። ግድ የለም እየጸጸተኝ ነው። ስለዚህ ትንሽ የኔ ልብሶች የቆዩም ስለሆኑ ስለብሻቸው እነሱን መፈለግ እነሱን ጌጦችን ከየቦታው ማምጣት ምን ማለት በጣም ያደክማል። እንደውም እኔ አሁን ለስራም አጋጣሚ ስቴጂ ቫኬሽንም ረፍት ሲኖርሽ እና ኢቭን እኛ እንደውም ነፍስ ካወቅን ጀምሮ ማስታወሰው ለንደን ስትሄጂ አገር ልብስሽን ጥም አድርገሽ ኢቭን አገር ልብሱ ራሱ የሚገርመኝ ነገር አስታውሳለሁ እኔ ጫማሽ ራሱ ይሄ አገር በጥለቱ የተሰራ ሹሩባ አሰራርሽ የአገር ልብስ አለባበስሽ እኔ ይሄ ነገር የመጣው ወይ ያኔ ስትቀጠሩ ትሬን ተደርጋችሁ ነበር ወይስ ደግሞ አንቺ ትክክለኛ የምትፈልጊው ያለባበስ በቃ አገርሽን ለማስተዋወቅ ካለሽ ጉጉት ነው? ከየት ነው የመጣው ይሄ? አዎ እንግዲህ ከኛ ከስኔድም እያንዳንዱ ሀገር የሀገር ልብስ እንድንለብስ እንደ ዩኒፎርም ይነገረናል። አዎ ምክንያቱም ኢትዮጵያ የምትታወቀው በባንዲራዋ በሀገር ልብሷ በብሔር ብሔረሰቧ ነው። ከዛ በኋላ ደግሞ አንቺ የምትጨምሪው ነገር አለ። እርግጥ የኢትዮጵያ ባንዲራ ፍላጉ እዛም በምትሄጂበት ሀገር አለ ይኖራል። እኛ ከሯጮችም ጋር ሄደን እናውቃለን፣ ከኳስ ተጫዋቾች ጋር በየሀገሩ ሄደን እናውቃለን። ግን በብዛት ለንደን ሲሄድ የኢትዮጵያ ባንዲራ ከነካባው ቀሚስ ነበር። እሱ ደግሞ እንግዲህ ጫማም ሲሰራ ቦርሳም ሲሰራ የኢትዮጵያ ባንዲራ አይረገጥም። ግን ከመሐከላቸው አንዷን ታዋጭና በተለይ ጫማ ላይ አረንጓዴው ነው ጫማው የተሰራው የሀገር ልብሱ ማለት ነው። ቦርሳዋ ደግሞ በመሃሏ ላይ በዳይመንድ አረንጓዴ ነው አረንጓዴ ቢጫ ቀይ ነው አላት ቦርሳው እንደሚያዝ ቦርሳ ነው። ያ እንግዲህ የኢትዮጵያን ባንዲራ ለማስተዋወቅ እኛ ማን እንደሆነ ማስተዋወቂያችንም ስለሆነ በተጠራንበትም በምንሄድበትም ብዙ ጊዜ ያን መልበስ ደስ ይለኛል። እኔ ብቻ ሳይሆን ሌሎችም ብሔር ብሔረሰቦች ይለብሳሉ። ለምሳሌ ለንደን ስንሄድ ያው ከአፍሪካ ተወዳድሮ ኢትዮጵያ ነው እድሉ የደረሰው 50 ሆነን የኢትዮጵያን ካልቸር ባህል ለምሳሌ የባህል ውዝዋዜ ሸክላ ሰሪ ካባ ሰሪ ፈትል ይፈተላል። ጥጡ ራሱ ተሂዶ ነው ከኢትዮጵያ ጥጡን ታሳሸዋለሽ ትለቅመዋለሽ መጀመሪያም ከዛ ታሳሸዋለሽ ከዛ ትዳምጪዋለሽ ከዛ ታባዝጪዋለሽ ከዛ ትነድፊዋለሽ ከዛ ተፈተዋለሽ ከዛ በሸማኔ ሲሰራ ታይዋለሽ። ዘሆል ያበሻ ቀሚስን አሰራር ባህሉን ታስተዋውቃላችሁ። ያዘ ሰው አለ። ከዛ የሀገር ልብስ በካባ ይሰራለታል። አገር ልብሱ ይሰራል፣ ጥልፍ ይጠለፋል። ከካባው ጋር ትለብሻለሽ። ለብሽኔ እንዳንዱ ቦታ ላይ እንደውም ለንደን ነው እንግሊዝ ሀገር ወይ በርሊን አላውቅም ታስተምር ሁሉ አለበት። ስለዚህ ያንን ሁሉ ይዘን ነው የምንሄደው። ሸክላ ሰሪዋ ሸክላዋን ትሰራለች፣ ካባ ሰሪው ካባውን ይሰራል።
እኔ እንደውም ለንደን ቡና ነበር ማፈላው የኢትዮጵያን ባህል ውዝዋዜ ውስጥ አለ የኢትዮጵያን ካልቸር ከነቁርሱ ከነምግቡ ከነቁርሱ ካልቸሩን ነበር የምናሳየውና 50 ሆነን እንሄድ ነው እንደዛ ሆነን ይለን እኔ ብዙ ቦታ ላይ አይተሽ ከሆነ የኢትዮጵያ ባንዲራ ቀሚስ ሌሎችን የሀገር ልብሶች በየአይነቱ በፓሪ መልኩ በስታይል መልኩ ካባ ሆኖ የኢትዮጵያ ባንዲራ እንደዛ አይነት ነው የምለብሰው የኔን ያህል ያው ይለብሳሉ ሌሎች ማይነሱ ማለት አይቻልምና ከዛ ዙረን ወደ ለንደን በርሚንግሃም ነው መጀመሪያ ያለው ከግላስጎ ከዛ ለንደን የነሱ ክፍለ ከተማኛ እንደምንለው ወይ ጠቅላይ ግዛት ነው አሁን እነ ግላስጎ እነ ለንደን በርሚንግሃም ከዛ ተነስተንኛ በርሊን ነበር ነው ከበርሊን ደርሰን ነበር ነው ከደርሰን ኢትዮጵያ ነው የመጣነው ስለዚህ ስንሄድ ባህሉ የብሔር ብሔረሰቦች ነው ብሔር ብሔረሰቦቹ ደሞኛ የቆየን ራሱ ብሔራዊ ቲያትር አሁን የድሮ ቀደማ ኃይለ ሥላሴ አሁን ብሔራዊ ቲያትር 85 ብሔር ብሔረሰብ ነው ማለት ያንን ማስተዋወቅ አለብሽ ምክንያቱም የብሔር ብሔረሰቦችን ስትሰሪ መጠንቀቅ አለብሽ አልባሳቱ ካገሩ ይመጣል የጡ ካገሩ ይመጣል እዛው ሄደው አለቆቻችን ሄደው ቴፕ ይዘው ቀርጸው ግጡን በትርጉም ይዘው ይመጣሉ ውዝዋዜውን የሚያውቅ ወንድ ይመጣል ሴት ትመጣለች ከዛው ከብሔር ብሔረሰቡ ከደቡብም ይሁን ከሰሜንም ይሁን ከየትኛውም ብቻ ከ14ቱ ጠቅላይ ግዛት ድሮ ያሁኑ ክፍለ ከዛ ይመጣሉ ያንን እኛ እናጠናለን ያስጠኑናል ግጥሙን ሁሉ በትርጉም ነው የሚመጣው ዘፋኟ ትዘፍናለች እንቀበላለን እንዲሁ አፍሽን ገጥመሽ አይደለም ውዝዋዜ ስትሰሪ ግጥሙን ሙሉ እንደነሱ ነው የምታጠኙ ይሰጥሻል እንደ ዘፋኞቹ እና አንድ ብሔረሰብ ስትሰሪው የጃላቸው ነው የግንባር አላቸው የጃላቸው የጣት አላቸው የወገብ አላቸው ይልብሱ በጌጥ ነው የሚሰራው አዎ ነገር ካለመሳሳት በጨሌ የሚሰራል ብሔር ብሔረሰብ ባዶውን አይመጣም መዳብ አላቸው ለምሳሌኛ ያሩሲ ካባና ቀሚሱ የእውነት ቆዳ ከናለባሹ ግን በጨሌ የተሰራ ነውና በቀንድ እንዲህ ስንጫወተው ይሄ ምን መታበት ራስ የሚመታው ራሱ የከብት ቀንድ እዚህ ላይ መዳቡ አለ ድምጹ ራሱ እንደ ሙዚቃ ነው እንዲህ ስትመጪው ይሄና ይሄ እጅሽ ላይ ያለው እየተጋጨ ሌላ ሙዚቃ ነው የሚሰራው ስለዚህ የብሔር ብሔረሰቦችን ስራ እውነተኛውን ቱባውን መስጠት ግዴታ አለሽ እና ወላቸው ደጀኔ ሄደው ያመጣሉ ያስጠናሉ አልባሳቱ በራሳቸው አይነት ይሰራል ምን ይላል ብሔር ብሔረሰብ አይሻሻልም አይባልም አሁን የኦሮሞ ሲሰራ ሙዳ ያለው ወሰብ ወርቅ አለው እምትይዙ እንኳን በእጅሽ አንገትሽ ላይ ያለ ግንባርሽ ላይ ያለ ጌጥ አለው የወላይታ ምትጃ ሸንክታብ አለው አልቦ አለው ያገሩ በሙሉ ይሄ መልሽ ብሔረሰብ በሆነ ጌጥ ላይ ሁሉም ይገናኛል ለአማራውም ሀገር ብትሄጂ ወደ ደቡብ ብትሄጂ ወደ ምስራቅ ብትሄጂ ወደ ሰሜን የሚገናኝበት አለው ጌጥ ብሔር ብሔረሰብ አይሻሻልም አይባልም አሁን እኔ እንደው ጥያቄው የጠየቅሽኝ ሌላም ቢሆን አሁን የሚሰሩ ብሔር ብሔረሰቦች ዋኖቹ ባላቸው በአመቱ ሲከበር የሚልበስ ይታያል ጌጡ ይታያል እግራቸው ላይ ይታያል ሻውክራው ምኑ ጌጣቸው አንገታቸው ላይ ተደርድሮ ይታያል እኛ ግን አሁን ባህል ብለን የምንሰራው የብሔረሰብ ስራ ብለን የምንሰራው ዝም ብለን ብቻ ወይ አሳጥረነው ወይ ቀደነው ወይ አንድ ነገር አድርገነው በጭራሽ ባህል አይለወጥ ቅርስ ነው ባህል ሊሻሻል ይችላል የሚሻሻልበት መንገድ ሊኖር ይችላል ግን ሙሉን ተቀይሮ ይሄ ማንኛው ነው ታያለሽ እንደሚሸረጠው ተሸንሽኖ ረጅሙ አጥሮ ያጠረው ረዝሞ ታገኘዋለሽና ትክክል አይደለም ኢትዮጵያ ደግሞ የምትታወቀው በብሔር ብሔረሰብ ነው እውነተኛው ብሔር ብሔረሰብ በቲያትር ቤቶች ሲሰራ ያው
ያን ሁሉ ሰው ይዘሽ ስለማትሄጂ ከየቦታው አምጥተሽ አሁን ለምሳሌ ለንደን ስንሄድ ግዛቱ ከየክፍለ ሀገሩ ሰዎች 5 6 7 8 እየመጣ ነው ተቀላቅለን ይሄድ ነው። አይቻልም። ሌጎስም ስንሄድ 240 ሆነን ይሄድ። እንደዚህ በምትሄጂበት ጊዜ ራሳቸውም ስላሉ ብዙም የሚቸግርሽ ነገር የለም ያስተካክላሉ። እኛ ግን አሁን የነሱን ስንሰራ በየቲያትር ቤቶቹ እንደሚሉት እኛንን አሁን ዛሬ ባህሉን የምናውቀው ከሚሉ እውነተኛውን ባህል እንዲሰሩት ነው እኛ የምንፈልገውና እኔ ብዙ ጊዜ በሚሰሩ ነገሮች አልፋፎ ሊሰሩ ይችላሉ። በናይት ክለብ ይሰራሉ ግን ነው ትክክል አይደለም። መታረም አለበት። ትክክለኛውን ባህል ይዘን መሄድ አለብን። አሁን ደግሞ እንደ ድሮ በቴፕ መጥቶ በመናመን አይደለም። ዋኖቹ እየመጡ ይሰራሉ እና ያለን በየት ክፍለ ሀገሩ እየሄዱ ይሰራሉ። በአመት ማየት አለብን። ምኑ ነው የተቀየረው? እነሱን ቀይረው ከሆነ እኛ የምናውቀው አልባሳት ነው ብሎ ማሳየት ይቻላል። ምክንያቱም እኛ ስናውቀውና ስንሰራው የነበረ ብሔረሰብ እናውቀዋለን። ስለዚህ ባህል እንዳይጠፋ እንጂ የወላይታውን በሌላ መልክ ቀይረሽ ኦሮሞኛውን በሌላ ቀይረሽ ለትውልድ የሚተላለፍ አማራውን ከሌላው ቀላቅለሽ የጉራጌውን ከሌላ ቀላቅለሽ መስራት በባዶ ደግሞ አንገትና እጅግር ወጥቶ እኔ ምን አይነት ባህል እያሳየን አይገባኝም። ምክንያቱም ምን ሄደው አገር ወክለን የብሔረሰቦችን ስራ ይዘን ማንነቷን ኢትዮጵያ ልናስተዋውቅ ነው እንጂ እኛን እንዲያውቁን አይደለም። እኛ የግል አለባበሳችን፣ ሽንጣችን፣ ደረታችን፣ ወገባችን ልናሳይ አይደለም። የብሔረሰብ ስራና አልባሳት ኢትዮጵያ የዚህ የ85 ብሔረሰብ ባለቤት ናት ብለን ልናስተዋውቅ ነው የምንሄደውና አገር ልብሱም የኢትዮጵያ ነው። ኢትዮጵያ ባንዲራውም የኢትዮጵያ ነው። የብሔረሰቡ አልባሳት የኢትዮጵያ ነው። ስለዚህ አገራችን የሚወክል ነገር ይዘን እንሄዳለን። ማን ያቀናል? እንዲያካሉና ማን ያቀናል? እነሱን ከመሰለን የኛ ልዩነት ምን ላይ ነው? እኛ በሁሉ ነገር እንለያለን። ይሄ ጸጉራችሁ ነው ወይ ተብለን ምን ተይሶች ነን። ኢቭን ሹሩባ ማሰራራችን ሹሩባችንን ጸጉራችንም ተሰርቶ ቢሆን እንዴ እውነት ይሄ ጸጉር ነው እንዴ ተብለን እንባል ሰዎች ነንና ከኛ የቀደሙ ሰዎች ደግሞ ይሄን ሁሉ አድርገው ነው ያለፉት። ይሄን ሁሉ አድርገው ሰርተው ነው ኢትዮጵያን ያስተዋወቋት። አዎ እንጂ ግን ማሚ ያንቺ ራሱ ይቅርታ ስላቋረጥኩሽ እንደው ልጅም ሆነን በሄሬ ቲያትር ስንሄድ ምናምን ጁኒየር አዲስ ተቀጣሪ ያንቺ ታናናሾች በደም ታርሚያለሽ። በስታርሚ ራሱ በቁጣ ነው። በጣም ኃይለኛ ነሽ፣ ትፈራለሽ። እዛ ቤት አንቺ እያለሽ ማስቲካ ይታኘክም አልግዬ መጣሽ ተብሎ ዋጥ እንደሚያደርጉት ሁሉ አውቃለሁ። እኔን እንግዲህ በእድሜ እንደደረስኩበትና ኢቭን በብሔራዊ ቲያትርም ባለሽበት ሙያ ካንቺ ታናናሽ ያሉትን በማስተማር ኢቭን ባለባበስም የተቀደደው ሱሪ አልጌ ጋር አይለበስም ነው የሚባለው። እንግዲህ ያንቺ ጓደኞች ይመሰክራሉ። እኔ ግን እስከማውቀው ድረስ የተቀደደ ሱሪ ብሔራዊ ቲያትር ተለብሶ አይመጣም፣ ማስቲካ አይታኘክም፣ በቃ አልግዬ ትገለናለሽ ነው የሚባለውና ትውልዱም እንግዲህ የሚመጣውም ትውልድ ባህሉንም አለባበሱንም ቋንቋውንም ሁሉን ነገር እንግዲህ ከናተ ነው ማሚዬ ሊማር የሚችለው ብዬ ነው የማስበው። ከናተ ስንቀበልኛ ለሌላው ለልጆቻችን ለማስተላለፍ በደንብ አቅምም ይኖረናል። በመንሰማው በመናየው ሳይሆን ትክክለኛ ሰዎች የነበራችሁ ሰዎች ስላላችሁ ከናተ የምንወስደውን ነገር ማስተላለፍ እንችላለን። ስለዚህ ባህልን ማስተላለፍ ቋንቋን ሁሉ ነገር እንትን ለማለት ምን አድርጊያለሁ ታያለሽ ማሚዬ? አንቺ እኔ ማውቀውን ተናግሬያለሁ። እንግዲህ ምንድነው መሰልሽ እኔም እንዲሁ ዝም ብዬ ብድግ ብዬ ያመጣሁት አይደለም። እኔም ሲሄድ ተማሪ ሁኜ ተምሬ ይሄ ብሔረሰብ ነው፣ ይሄ ብሔረሰብ አልባሳት ነው፣ ጌጥ ነው እንደው ተብለን የተማርነው መዘርዘር እንደው ጊዜ መፍጀት ይሆናል እንጂ የኢትዮጵያ ሕዝብ አያውቃቸውም ብሎ ማለት እንደው በራስ መቀለድ ይመስለኛል። እነዛ ናቸው ያቆዩን። ስነ ስርዓቱንም ሙያውንም አልባሳቱንም ካሰልጣኝ እስከ ተወዛዋዥ ከተወዛዋዥ ቲያትር እስከሚሰራ ያቆየን ብሔራዊ ቲያትር። እኔ ከዛ ነው የተቀበልኩት። በታኮ ጫማ ብሔራዊ ቲያትር ውስጥ ትርኢት እየተሰራ አይሄድም። የፈለገው አይነት ብትወኚ በጥፍርሽ ነው የምትገቢያት። ድምጹ ይበጠብጣል። በዛ ቲያትር እየተጠና ቃ ያስቴጂ ልምምድ ላይ ሊሆን ይችላል። በልምምድ ላይ ሊሆን ይችላል። ለህዝብ እያሳዩ ሊሆን ይችላል።
በጣም ይረብሻል። አውላም ይረብሻል። ሌላው ስራ የሚሰራበት የተከበረ ቤት ውስጥ መስቲካ የሚታየክበት ቦታ አለ። መስቲካ ዝም ብሎ ናሽናል ቲያትር ቤት ስለሆነ መታየት የለበትም። ስለዚህ ወደ መድረክ ሲገባ መስቲካ አይታየክም። ሲያኝኩት ደግሞ እኮ እንደ ሙዚቃ የሚያስጨውት ነገር አለ። ቀጭ ሙዚቃ ነው የሚያስመስሉትና እኔ የቆየ ነው መስቲካ አይታየክም። ወደ መድረክ ሲገባ በታኮ ጫማ አይሄድም። ታስተምራቸዋለሽ? አስተምራለሁ። እንዴት አላስተምርም? እንደው የነሱስ ቢሞቱስ ያሉትስ እንደው አምላክ አይፈርድብኝም እንዴ? በኔ ማስተማር አለብኝ። ይውደዱኝ ይጥሉኛ በስራዬ ለሚመጣ ነገር በኋላ ይመሰግናሉ። ሰው ወደደኝ ጠላኝ እኔ እዚህ ላይ የለውበት። ሌላ አልጋነሽ ራስን ማመስገን ማድነቅ አይደለም። ሰው ስለራሱ አያወራም። ነገር ግን ካለቃዎቼ የተቀበልኩት እንደናውላቸው አይነት አረኔ ከሱንቱ ልበል እነ ተስፋዬ ገሰሰም ቢሆን ከነ ጌታቸው አብዲም ቢሆን ካለቆቻችን እኮ የሚሰጥሽው መመሪያ አለ እና እነ ተስፋዬ ሳሉስ እነዛ ሰዎች እነዛ ትላልቆች ይሄን ነው ያለዚህ ያበቁ ሰዎች እንደው አምላካቸው አይወቅሰንም ዝም ብንል። ስለዚህ እዛ ያለው ሰው ይረበሻል። እኔ የምልሽ የባህልም ዘመናዊ ተወዛዋዦችም ተቆጣጣሪ ሁኝ አንድ ጊዜ እንደ ስልጣን ልበለው እንደማለት ተሰጥቶኝ ነበርና በዛን ጊዜ እኔ የተቀደደው ሱፍ አሁን የመጣ ነው። ይሄ ብቻ አይደለም። ለምሳሌ በፊት ለፊት ህዝብ የሚቀመጥበት ወንበር ጋር ያለ ደረጃዎች አሉ። አንቺ ተንደርድረሽ አሰልጣኝ ካልሆንሽ የተወዛዋዥ አሰልጣኝ የቲያትር አሰልጣኝ ወይም የአንድ ትርኢት መሪ ካልሆንሽ እየተንደረደሩ አቋርጦ በዛ መድረክ መውጣት አይቻልም። በግራና ቀኝ ባለው መውጣት አይቻልም። ብሔራዊ ቲያትር በዛ መግቢያ ያለው በዚህ መግቢያ ያለው መውጫ መግቢያ ያለው ከዚህ መግባት ካለብሽ በጥጉን ይዘሽ በዛ ትገቢና ወደ መድረክ ትሄጃለሽ። በዚህም ትሄጂና በዛ ትገቢያለሽ። ብድግ ብሎ አንድ ሰው እዚያ ዳይሬክት ያደረገ ያሰራ እንደ ዘሎ ገብቶ መግባት አይቻልም። ስለዚህ ያሉትን ትውልዶች አሁን የመጡትን ትውልዶች ያውቃሉ። እነዚሁ ይሄንን ነገር ማወቅ አለባቸው የሚመጡት። እኛም አዲስ ደን ገብተን ነው የተማርነውና አሁን የሚመጡ አርቲስቶች ያን ማወቅ ስላለባቸው እኔ እነግራለሁ። በዛ በኩል አይወጣም፣ በዚህ ነው የሚገባው። እንደዚህ እኔ አንዳንድ ዛይተሽ ከሆነ እንደ የክብር እንግዳ ተብዬ ስጠራ በዚህ ነው መሄድ ያለብኝ። ተጠርቻለሁ እኔ በዛ ነው የምዞረው። እንደ በጣም ካልተገደድኩ ወይም ደግሞ ሁኔታው ካልሆነልኝ ነው እንጂ በዚህ አልወጣም። እና ያ እንግዲህ የራሱ ያለቆችም ትምህርት የተሰጠኝ ዲሲፕሊን ስነ ስርዓት ነውና ያ ነገር ብሔራዊ ቲያትር በጣም አስጠሊታ ነው። እሱ ብቻ አይደለም። ሜካፕ ስታደርጊ ስትገቢ ብሔራዊ ቲያትር ጧት ነው የምትገቢው። ቢያንስ እስከ 4 እስከ 5 ትገቢያለሽ። ከዛ በፊት ይገባሉ ወንዶቹ። ያንዱን ልብስ አንዱ ወንዱ ጓደኛሽ ከሌለች የጓደኛሽ ልብስ ተመጭና ሊስት ይሰጥሻል። ስንቱ ዘፈን እንደሚሰራ ስንት ብሔረሰብ እንደሚሰራ ያንን ከታች እያነበብሽ ከነጌጡ ከነልባሳቱ ትደረድሪያለሽ። ወንዱም እንደዛ ነው የሚያደርገው። ለምንድን ነው ይሄን አውልቀሽ መጣል አይደለም። በዛይ ሰኮንድ በዛይ ደቂቃ የለበሽውን አልባሳት አጣጥፈሽ እዚህኛው ሻንጣ አድርገሽ እዚህኛው ያለውን ልብስ ላጥ አድርገሽ ድርግ አድርገሽ ወደሽ መግባት ነው። እኔ እኮ በጣም ነው የሚገርመኝ። አንድ ውዝዋዜ አሳይታችሁ ሁለተኛው ላይ ስትገቡ ላጥ ብሎ ሲመጡ እኔ ልብስ የሚያወልቅላቸው ሰው አለ ወይስ በዚህ ፍጥነት እንዴት አውልቆላለሁ? ግን ዲሲፕሊን ነው ይሆናል። በዛች ፍጥነት መጀመሪያ ሬዲ ሆናችሁ እዛች መሬት ወድቃ ብትገኝ አንድ ነገርሽ ምናምን በዛ ሰዓት አለቆችሽ አይናገሩሽም። ይሄ ተደግሞ የሚለበስ አልባሳት አይደረግም። እንደ አስቀመጥሻት ይሄኛውን አድርገሽ ይሄኛውን ለብሰሽ ትገቢያለሽ። ያንን ተመቀን እንዴት አድርገን እንዲህ አይነት ስነ ስርዓት ነው እኛ የለመድነው እንጂ ሊፕስቲክሽን ጠርገሽ እዛ ጋር እንትንሽን ጫማሽን ወለሽ እዛ ጋር የሚጣልበት አይደለም። በዚህ ስነ ስርዓት ነው የምናደርገው። አሁን ራሱ እነሱ ትልቅ ከሆኑና እኔ ለምን እናገር እንደነበረ ሲገባቸው አልግዬ ይቅር በይን እንጀራ በላን ባንቺ በፊት እንጠላሽ ነበር፣ በፊት እንዲህ ስትናገሪ መጣችንልሽ ነበር ይላሉ። እኔ አንድ ቦታ ላይ ያሳይሻለሁ ፊልም አለች እንደው ሆነ ነገር ላይ እናገባትና
ለምንድን ነው ይሄን ያደረግሽው መስቀልሽ ምናምን እያልኩ ጾም አልባሳት ግን እንዴት ቁጭ ብለን ፀጉራችን አንድ አይነት ነው የሚሰራው ሁሉም አንድ አይነት ነው የሚሰራው ፀጉሩ አጭር ያልሆነ ከሆነ በቀር ነው አጭር ከሆነ ነው እንጂ መላጨት የለብሽም መቆረጥ የለብሽም በህጉ ብሔራዊ ቲያትር አለቆችሽ የሚነግሩሽ አርቲፊሻል ዊግ የለም በዛን ጊዜ አይደረግም እና እንዲሁን ነው የኖርነውና በኋላ ያመሰግኑኛል አሁን ቢጠሉኝ ነገ ያመሰግኑኛል እነሱ ሲደርሱበት ለካልግዬ ይላሉ እነሱም ያስተምራሉ ሲኖሩበት አሁን እኛ አይደለንም እነሱ ናቸው የሚኖሩበትና እኛ ብንኖርም ብንሞትም ታሪካችን ስለዚህ ይረብሽሻል እና ወንበር አሁን ድሮ እንደዚህ ብቻ ወንድ በዚህ ሴት በዚህ ብቻ ነው የምንለብሰው እንጂ መልበሻ ክፍል የለንም አሁን ብሔራዊ ቲያትር ያማረ መልበሻ የሴትም አለ የወንድም አለ ስለዚህ አሁን ሲቀመጡ ራሱ ወንበሩን እንዲህ በስነ ስርዓት ተቀምጧል እንደነገርኩሽ በጊዜ ነው የምትገቢው ገላሽን ትተጣጣቢያለሽ ቁጭ ትያለሽ ሜካፕሽን ምንሽን ታደርጊያለሽ 6 ሰዓት ጨረስረስ አድርገን እኛን ተይን እነጥለላ ከበደነት እያስናቁ ነው ምንሽ ሰዓታቸውን አክብረው 6 ሰዓት ላይ ለብሰው ቂጥ ብለው ቁጭ ነው ታገኛቸው እና እኛ ማንን እኛ እኮ ትናንት የመጣን እነሱ የኖሩበት ሀገር ሰርተው ታሪካቸው የሚነገርላቸው ሴቶች በስንት ጋዜጣ የሚነገርላቸው ሴቶች እንኳን 6 ሰዓት ገብተው ቁጭ ነው ምንም መሯሯጥ የለም ተረጋግተው አልባብ እየሸተተሽ ከውስጥ ከዛ አልባብ እየሸተተ ብዙ የሚገባው ሰው እንዴ መስዋዕት እየተሰበረከው ግድግዳ እየተጣሰ የሚገባ ነበር እኛ ጊዜ በትዕይንተ ጥበባት በይው ለቅዱስ ዮሐንስ በሚሰራው በይው ለገና በይው ለፋሲካ በይው ባል ሆኖ በሚሰራበት ጊዜ 20-30 ሰው መድረክ ላይ ሰብቶ የሚወጣበትና ብሔራዊ ቲያትር የሚባል ቤት ነው ስለዚህ ይሄ ቤት መከበር አለበት ብሔራዊ ቲያትር ምንጊዜም ቢሆን ክብሩንና ቤቱን የወሰደው ሰው የለም ስለ ቀዳዳ ሱሪ ስለጠየቅሽኝ ከናንተ ጀምራለሁ እኔ ትንሽ አርግ ያለው እናንተም ትንሽ ቀን አይቼ ከዚህ በኋላ እናትና ልጅ አይደለንም ብዬ እናንቺን አስጥቻለሁ ጀሪ ያው ልጅነት ማሚዬ ድንቢጥን አይው ቀዳዳ ሱሪ ለብሰሽ ባይሽ እኔና አንቺ ባዝራ ከድንጉላ የምትወልዱ ይሄው ወልዳችሁ አያችሁ ትዳር ይዛችሁ ቀዳዳ ሱሪ ያፍራል ባለ ያፍራል አንቺ የተቀደደ ሱሪ የለበሰ ባል ይዘሽ ብትሄጂ አታፍሪ አንቺ ልጠይቅሽ እውነት ነው ማሚ አሁን አንድ ግብዣ ትልቅ ቦታ ተጠርተሽ ስትሄጂ ባልሽ እዚህ እንትኑ ድረስ ተቀዶ ሱሪ ለብሱ ፋሽን ነው ብሎ ሲሄድ አንቺ ደግሞ ከሱ ተሽለሽ ደና ለብሰሽ ስትሄጂ አታፍሪበትም አይ ያሳፍራል ጮክ ብለሽ ተናገሪ ያሳፍራል እሱ አንቺ እንደሱ ብትሆኝበት እሱ አያፍርም ያሳፍራል ይሄ የኛ ነው የኛ ባህል ነው ወግ ነው ደግሞ በውድ ተገዝቶ ስንት ደካማ ዘመድ አለን ስንት እናት አባት አለን ስንት ምን አለ ያን የምንገዛው ለዘመዶቻችን እኔ አረጋለሁ ማለት አይደለም ቢያረጉበት ለቸገረው ገንዘቡን ይሰጡት ቢመረቁ በይሰጣል እኔ ማንኛውንም ሰው አውጋዥ ነኝ አንድ ቀን ስልጣን ቢሰጠኝ እኔ ምን እንደማደርግ በሙሉ የተቀደደ ሱሪ ያለበሰ ጉዳችሁ ፈላ ፀጉር ጋር እኔ ወጣቶች የምታዩት እርግጠኛ ነኝ ታያላችሁ ቲክቶክ ላይም ቢሆን ዩቲዩብ ላይ ቢሆን ልታዩት ትችላላችሁ እኔ እናንተ በእናንተነታችሁ አልጠላችሁም የኢትዮጵያ ወጣቶች እንዲህ ስል ደግሞ ሁሉም ሰው አይደለም ሁሉ መጥፎ አይደለም ሁሉ ጥሩ አይደለም እውነት እንነጋገር ከተባለ እንዴት ወንድ ልጅ ሱሪውን ድረስ ቀዶ ሴት ልጅ ድረስ ቀዳ እንዴት ነው እንደኔቱ ተጫጭተው የሚገቡ ይሄኛ ነው ባህላችን ነው ኢትዮጵያ እኮ ያማረ ድሮም ቢሆን ባት ከሁለት የሚባል ሱሪ ለወንዱ ወንጨር የሚባል ታችኛው ቁምጣ አለኩ ቀበቶን ስር አርጎ ወገውን ስር ቆፍጣን እንዲህ የተደረገ ሱሪ እንዲህ የተደረገ ወርዶ እየተሄደ እኔ ምን ስላሉኝ ይመከራል ሴቶች በዚህ ምክንያት አፍሮም ድሮ እኔም አፍሮ ነበር ፎቶግራፍ ማሳየት ይችላል ወንድሞቼ ሁሉ አፍሮ ነበር አፍሮ አለው እንዲህ የተፈለተለ እንዲህ የተወዘ እንዲህ ሳይሆን ዲሲፕሊን አይደለም አይደል እንትን ነው የሚመስለው ሲታይ ሌላ ኢሜጅ ይሰጣል አርቲስት ሞዴል ነው ጺሙን አሳድጎ መድረክ ላይ አይወጣም
አሁንም ይስሙ ተወዛዋዥ ምኑን አሳድጎ አይገባም። በደንብ ተቆርጦ በስነ ስርዓት ቢሆን አሳድጎ አይገባም አለ ስለፊልም ካልሆነ ካለበት ያተም ላይ ሜካፕ ተሰርቶ ሊያደርግ ይችላል፣ ሊሸበት ይችላል፣ አፍሮ ሊሆን ይችላል፣ የፈለገው ማድረግ ይችላል። አሁን ግን እኛ ብድግ ብለን ተወዛዋዦች ባለጢም ባለ ሪስ የተለያየ ዩኒፎርም የሆነ ነገር የለም። ወታደርና አርቲስት ኢሜል ነው ምን ይላጫል? ያ ማለት ለሙያው ነው። ለሙያ ምን አይነት ነው? አንድ እዚህ ድረስ ፀጉራቱ ቦታ ላይ እኔ እንጃ። እኔ አሁን አሰልጣኞች ወይም የሚመለከተው አካል ይሄን አንድ ነገር ሊያደርግ ነው። ዩኒፎርም የሆነ ነገር መሆን አለበት። ካላቸው ፀጉራቸውን በግላቸው ያድቁበት በሌላ ጊዜ ይደርሳሉ። ለዚህ ለጺሙ ለመሸበቱም ሆነ ጺም ለማሳደጉ ይደርሳሉ። ይደርሳል። እኛም ልጆቹ ነን ነበር ያስራ ምናምን አመት ነው የተቀጠለው። ዛሬ ማማ የምንባለው ዛሬ ማዘር የምንባለው አይ መኖር እንዲህ ነው የምንባለው። እንዴት ነው ያደረገው? ሁሉም ይደርሳል። ስለዚህ ማሚዬ የምትይው ትደርሱበታላችሁ። ስለዚህ ውዝዋዜ ላይ እንትን ላይ ሲሆን ዩኒፎርም መሆን ነው ያለበት እንጂ አንዱ ጺሙን አሳድጎ አንዱ አጎፍሮ ምናምን አይሆንም። አንዱ ደግሞ ተላይቶ ስራቱን ጠብቆ እሱ ሁሉ መታየት አለበት። ዩኒፎርም ከሆነ ዩኒፎርም ነው። መድረክ ላይ የሚያሉ ሴቶች ፀጉራቸው ወደታችም ከሆነ አንድ አይነት ሹሩባም ከሆነ አንድ አይነት ወደ ላይ ከሆነ አንድ አይነት አድርገው ቢሰሩ መድረኩ ላይ ያምራሉ። ለዛ ሰዓት ነው እኮ ከኋላ እኮ በግላቸው ሊያደርጉት ይችላሉ። የሚከለክላቸው ሰው ነገር የለም። እና ይሄን አድርገን አንድ ጊዜ ሰብስቤ ባዶ መንታ መንገድ ሲሰራ በኮቪድ ቆይተን ቤታችን ስንሄድ ሁሉ እንደ ወግ ያለውን ሱሪ ለብሶ ደግሞ እኮ በሰላም ሀገር እንደውም ወልደው አግብተው ነው የመጡት። እንግዲህ ይሰሙኛል፣ ነገም ያውታል። እንደው ሰበሰብኳቸውና ነው ብዬ እንደው እኔ አንድ ነገር ምንድነው ሆነ የቀዳዳ ሱሪ እንዲህ የሚደረገው? ብዙ ነገር ተገረግረሻለሁ ስለ ቀዳዳ ሱሪና እባካችሁ ያለቻችሁን ቀሚስ ያለችውን ሱሪ ዝንጥ ብላችሁ እንዴ አንድ ሰው እንደ የተከፈተ ነገር ነው የሚወደው ወይስ የተደበቀ ነገር ነው የሚወደው? አርቲስትም ሞዴልም ስለሆነ ህዝቡ ደግሞ ከታች ያለው ጀነሬሽን ደግሞ እነሱን እያየ ነው የሚደግመው ፋሽን ስለሚመስል ማንም ሰው ቢሆን እርግጠኛ ነኝ ያርመኝ እንደው በዚህ ያርሙኝ ማንም የተናገርኩት እኔ መቼም አንድ ሰው የሚጓጓው ለማየት የተደበቀ ነገር ነው። እዚህ ውስጥ ምን ቢኖር ነው እሷም የምታየው ያም የሚያየው ምናምን ብለሽ ያለ ማየት ነው። እዚህ ግደ ባዶ የሆነ ነገር ምንድነው? ያው ጥሩ አይደለም፣ ዲሲፕሊን አይደለም፣ ድሮ እኮ ሲረገዝ ወግም አይደለም፣ ሽፍንፍን ነው ተሸፋፍኖ ምን ነው እጅሽን ጣል አደረግሽበት ደህና አይደለም እንዴ ወዲህ ሲባል ኧረ ምንም ተብሎ እንዴ ተደብቆ ነበር። ይሄው በእምብርት ያሆድ ማሳየት አይደለም ምን ያደርጋል? ያው ባድራ ከድጉዳ ወልደው አይደል እንዴ ኢትዮጵያን እዚህ ያደረሷት ጀግኖች ተወልደውበት። አዎ መውለድ አዲስ መውለድ አዲስ አይደለም አይደል? አዎ ማግባት አዲስ ነገር አይደለም። አዎ ይሄ ሁሉ ታዲያ ወጋለሁ ባህል እግዚአብሔር የሰጠን ጸጋ አይደለ እንዴ? ማግባቱ መውለዱ ፈጣሪ እኮ ስርዓት ያው የውጩ ነገር አሁን እና ባህላችንን ባህል እየቀሰምን እንደሆዳችን የራሳችንን አሳጣን እያደረግን እንደው እኔ የምመክረው ባይደረግ ሽፍና አድርገው ባማረ ቀሚስ በታይት ደርበር አስረው ገንዘው ታውቂያለሽ አንቺን እንዴት አድርጌ በሰው ሀገር ከመጀመሪያው ልጆችን ማረማለሁ ውጪ የሰውን ነገር ማረም የቤት ያሉት ልጆች አሁን በቀሚስ ወልዳቸዋል። የኔን ቀሚስ ምን ይሆን የለበሳችሁ ጃሪም ብትሆን የለበሳችሁ እውነት ነው ውስጥ ያለው ስለምን ይጨነቅ? አምሮ አንዳንዱ ሴት እኮ አሁን ነፍሰ ጥሩ ነው ቀሚሱን ዥቅ አድርጎ ለብሶ እንዴት እንደሚያምር ደስ ይላል። ድርብ ያለ ስርዓት ያለው እኛ ደግሞ እግዚአብሔር የሰጠው ለሀገሩ የሚጠቅም እናት አባቱን የሚጦር ልጅ ወለድ እንጂ ለምንድን ነው ያን ያህል መከራ የሚታየው? ወድ የሚታይበት ምክንያት እንደዚህ አይነት ልጅ ወለድ እንጂ ራሱ ተረግዞ ወንድ ነው ያረገዝኩት ሲል ንገረኝ። በእግዚአብሔር ስራ እየገባን በእግዚአብሔር ስራ ነው የምንገባው። ደነኛ ልጅ ይስጥ ለሀገርና ለእናት ለአባት የሚጠቅም እንጂ ምን አይነት አርግዝ ያለው ተብሎም አይጠየቅም። እኔ ሁሉ አይገባኝም። እኔ አይገባኝም እና አትበሉ። እንደ እናት ስመክራችሁ፣ እንደ እህት ስመክራችሁ፣ እንደ ጓደኛም ስመክር
ወደፊት ይሄን የምታደርጉ ሰዎች አታድርጉት፣ ምንም አይሰራም። በደንብ አድርገሽ አስተምረሻል። በቃ መልካሙን ነገር ይስጣችሁ እንጂ እዚህ ጋር ያለውን ልጅ በማወቅ ወንዱን ሴቱን በማለት እግዚአብሔር ሳይቀየም የሱን ፍጡር እኛ እየመረመርን እንድምናደርግ። በእርግጥ ዶክተሮች እግዚአብሔር የሰጣቸው ዕውቀት ነው። አዎ ግን ለምን ይነገራል? ፍላጎት እግዚአብሔር አጋሮቹ ለምን ይጠይቃሉ? ካልጠየቋቸው ዶክተሮቹ አይናገሩ። ስለዚህ ያንሻረም አለበት። ቆያዩ ይሻላል አንተ እንደዛ ብያስተምሬ አንድ ቀንም ቀዳዳ ልብስ አንድ ቀንም እንደኔ ሆነን ማለት አይደለም አልኳቸው። እኔ ስንት ዓመት ሙሉ ብዙ ቡትት ሊኖረኝ ይችላል፣ ብዙ ሱሪ ሊኖረኝ ይችላል። እንደወጣቱ እኔ ፋሽን እንደወጣቱ ለብሳለሁ፣ እንደ ትልቅ ለብሳለሁ። የሚሄድበት ቦታ ምን መልበስ አውቃለሁ። የት ነው አገር ልብስ የምለብሰው? እንደ ቦታው መልበስ አለበት። የት ነው እንዲህ አይነት ነገር ማደርገው ብዬ እንደ ሰዎቹ እኔ ያለብስ ማለት አይደለም። አጭሩ ለለብሳለሁ። ራሴንም አርሜ ነው የምነግራቸው። እንደ የመጣውን ነገር ለብሳለሁ፣ ግን የምለብሰው ቦታው ይታወቅ፣ እንደ ቦታው ነው። ይሰማል በደንብ። እንግዲህ አሁን ልጆችም ወንድሞችም አይቀየሙም። ለዚህ እኮ ነው እኔ ዩቲዩብ ላይ አይጄልሽ ማስተማሪያ። ብዙ ሰው ነው የሚለኝ ለምንድን ነው የሌለሽ ዩቲዩብ የሌለሽ? ሰብስክራይብ አድርጉ በያቸው። ፎሎ አድርጉ። እንግዲህ እወድሻለሁ ማሚዬ፣ እናደርግሻለን፣ ከኛ እድሜ ቀንሶ ይስጥሽ የምትሉኝ ሁሉ እሱ አይሰራም። ሰብስክራይብ እንግዲህ ያላቆታችሁንና መውደዳችሁን ማቀበሱ ነው። ዩቲዩብ ሲሆን ደግሞ ሞር አንቺ እየተናገርሽ እያስረዳሽ ከመጽሐፍ ይልቅ መጽሐፉን ገፋ እናደርገውና በደንብ ለህዝቡ ልታስተምሪ፣ ለትውልድ ልታስተምሪ፣ ለልጅ ልጆችሽ እያስተማርሽ ነው አይደል? ስርዓት እኛ እኮ ማስተማር ሁሉ ይከብደናል። ስለዚህ ሁሉን ነገር አንቺ መስመር እያሳዝሽ ነው። ከልጆችሽ አልፈሽ ልጅ ልጆችሽ ላይ ደርሰሻል። ለምን ያ ነገር ያበቃል? ለትውልድ መተላለፍ ይችላል አይደለ? ስለዚህ ያንን በማለት ነው። የሰው ልጅ ደግሞ ያ ኮሜንት ሴት ከመውደድም ከማፍቀርም እኔ ካየኋቸው ቲክቶክ ኮሜንቶች ላይ 99.9 በጣም ጥሩ ኮሜንት እና በጣም የሚወድሽ ሰው አለ። ያም ነው የጋበዘን እዚህ ጋር ለማምጣት ዩቲዩብ ጋር አምጥተን ለሌላውም እንዲዳረስ ያደረግነው። በጣም የህዝብ ፍቅር አለሽ። ያንንም ለማለት በመሃል ደግሞ የማያቀሽም ሆነ የሚወድሽም የራሱን አስተያየት ይሰጣል። ለዛ አስተያየት ያው መልስ ሰጥተናል። ሰብስክራይብ ማድረግ እንዳረሱ። በሚቀጥለው ደከመሽ መሰለኝ። ጀግኖች ናቸው፣ ጎበዞች ናቸው። ቲክቶክ ላይ ያየንሽ ቆንጆ ነው፣ ቀጥይበት፣ ከኛ እድሜ ስታምሪ ቆንጆ ነሽ። እነሱ እንዲህ የሚሉኝ ነገር ነው አሁን እኔን ሞራል የሚያጠነክረኝ፣ ሞራል የሚሰጠኝ። እኔ ብዙ ጊዜ እናገረዋለሁ የትኛውን ቦታ። አሁን የመጣው ትውልድ በጣም ጥሩ ትውልድ ነው። አንድ ነገር ባለፈውም ተናገረው፣ አንድ ጥሩ ነገር ይዤ ይሄንን ወደኝና ወደውን ህዝብ ከታች እስከ ላይ ያለውን ገጥሞኝ ሰርቼ እንግዲህ ለማስደሰት ያብቃኝ። ሰራልሽ ይሁን። ፎሎ እንዳይረሳ ነው እንግዲህ ፎሎ ማድረግ እንዳትረሱ። ሰብስክራይብ ተከመሽ። ቴንክ ዩ ማሚ። አንቺም የኔ ቆንጆ ኑሪልኝ፣ ደውልልኝ፣ እኔም ኑሪልኝ። ኑሩልኝ ልጆቼ፣ ወንድሞቼ፣ በያሉበት እህቶቼ ይኑሩልኝ። እናንተ ናችሁ ጉልበቶቼ፣ ብርታቶቼ ለሁሉ ነገር። እናመሰግናለን። አሜን ማሚ። አሜን።